ወደ 1000 ማኑስክሪፕት ጽሁፎች አሉት። እኛ በድርጅት ተደራጅተን በመንግስት ድጋፍ እስካሁን ያለን ወደ 3000 ገደማ ነው። ኢራን ሲሄድ ኢራን ውስጥ ለነዚህ መጽሐፎች ያላቸው ክብርን ሳይ በጣም ገርሞኝ ሐረር የማልመለስ መስሎኝ ወዲያውኑ ደውዬ ለባለቤቴ እስኪመጣ ድረስ ብቻ ጠብቅልን አልኳት። መቼስ እስካሁን የካሴት ማባዣ የወረቀት ማባዣ ተሰርቷል፣ የሰው ማባዣ አልተሰራም እንጂ ሸሪፍን ነበር እኮ አባስተን በየክልሉ መበተን ነበር። ይህች ከተማ 4 ስሞች አሏት። ጌይ፣ አደሪ፣ አደሪና ዋነኛ መጠሪያዋ ሐረር። ከ1000 ዓመታት በላይ የምስራቅ ኢትዮጵያ ህዝቦች የባህል፣ የጥበብ፣ የእውቀትና የንግድ መዲና በመሆን አገልግላለች። የአሚሮቹ ሀገር ሐረር። ሐረር በርካታ የሚጎበኙ ሀብቶች አሏት። በተለይም ምሽቱን ተገና አድርጎ በሐረር ምድር ላይ ዳናውን ያሳረፈን ሰው ላለመጉዳት ሲሉ የሰላም ስምምነት የተፈራረሙ የሚመስሉት ጅቦቿ ከአስገራሚ ትዕይንቶቿ መካከል ናቸው። ሌላው ሐረርን ያለ ጀጎል፣ ጀጎልን ያለ ሐረር ማሰብ ከጭድ ክምር ውስጥ መርፌ ፈልጎ የማግኘት ያህል አስቸጋሪ ነው። በሐረር ከተማ 4 ሙዚየሞች ይገኛሉ። ከነዚህ ሙዚየሞች አንዱ ሸሪፍ የሐረር ሙዚየም ነው። በዛሬው ፕሮግራማችን ይህንን ሙዚየም አብረን እንቃኛለን። ይህ ቤት የቀድሞው ራስ ተፈሪ መኮንን በኋላ ኃይለ ሥላሴ በ1903 ዓመተ ምህረት አስገንብተው ይኖሩ የነበረበት ቤት ነው። ከውጭ ሲታይ የቤቱ ግርማ ሞገስ ያረፈው ከበሩ መዝጊያ ላይ ነው ማለት ይቻላል። በሩ ተከፍቶ ወደ ውስጥ ሲዘልቁ የኢትዮጵያዊነት ስሜት ከደም ስራቸው ጋር የተዋሃደ ብቻ ሳይሆን የሀገራችንን ታሪክ በሰላ አንደበት በመተንተን ቁጭት መፍጠር የሚችሉትን ሼክ አብዱላሂ አሊ ሸሪፍ ወይንም የሙዚየሙን ባለቤት ያገኟቸዋል። ሼኩ የዛሬ 62 ዓመት በዚሁ ጀጎል ግንብ ውስጥ ነው የተወለዱት። የመጀመሪያና ሁለተኛ ደረጃ ትምህርታቸውን ሐረር ራስ መኮንንና መድኃኔዓለም ትምህርት ቤት ተምረዋል። ከዚያም በጭላሎ የግብርና ልማት ማሰልጠኛ ተቋም አካውንቲንግ በዲፕሎማ ተመርቀዋል። እስከ 1983 ዓመተ ምህረት ድረስ በግብርና ሚኒስቴር ሰርተዋል። በመቀጠል በቀድሞ ሐረርጌ ክፍለ ሀገር በኋላም በሐረሪ ክልል በዋና ኦዲተርነት ሰርተዋል። ሼክ አብዱላሂ አሊ ሸሪፍ ከዛሬ 22 ዓመት በፊት አእምሮአቸው በፈጠረባቸው ጥያቄ አማካይነት ነው ቅርስ መሰብሰብ የጀመሩት። ይህን ሙዚየም ለመክፈት ያነሳሳኝ አንድ አይደንቲካል ክራይሲስ ወይም የማንነት ቀውስ ደርሶብኝ ነበረ። የዛሬ 45 ዓመት ሁለተኛ ደረጃ ስማር ስለ ታሪክ ተጠይቄ ነበረ። ሽማግሌዎቹን ጠየኳቸው። ሽማግሌዎችም ነበረን አሁን የለንም አሉኝ። ከዛ በኋላ የተጣለ ልጅ አለ አይደለም፣ ሕፃን በ2 ወሩ ወይም በ1 ወሩ የተጣለ ልጅ ማንነቱን የማያቅ አባቱን የማያቅ እናቱን የማያቅ ዘሩን የማያቅ ሃይማኖቱን ባህሉን ወጉን የማያቅ ሆኜ ስለ ታሪክ የሚያወራ ሁሉ ያስጠላኝ ነበር። ታሪክ ቅርጽ ሲሰማ እሸሽ ነበር። ምክንያቱም ማንነቴን አጣሁ እንደ ጥቁር አሜሪካውያን ማለት ነው። መጨረሻ ላይ ግን የሙዚቃ ባንድ አባል ነበርኩኝ ባህላዊ። በዛን ጊዜ እንም ሙዚቃ የሃይዋን ሙጋድ የሚባል ነበረ። ሃይዋን ባንድ ማለት ነው። 25ኛ ዓመት ለማክበር ስንነሳ ማን ዘፈኖቻችንን ይሰበስባል የሚል ነበር። እኔ እጃ ወጣሁ። የሐረሪ ሙዚቃ ሰበስብ የሌላ የሐረሪ ሙዚቃዎችን መሰብሰብ ጀመርኩ። በአሁኑ ጊዜ ግን ዲጂታላይዝ እያደረግነው ነው።
አሁን ወደ 400 ሰዓት ዘፈኖችም አርገናል። ከዛም ቀጥለን የሐረሪ ገንዘቦችን ፕሮፌሰር አህመድ ዘከሪያ የት ሄደ? ለንደን ሄዶ ነው የሐረሪን ገንዘብ እያጠናው። በጣም ንዴት ተሰማኝ። እኔም ልጆችም አሁን አዲስ አበባ ሄድ ምንድነው ለንደን ሄደን ኦክስፎርድ ዩኒቨርሲቲ ልናጠና ከበሮችን አለ፣ የድሮ መጋዞች አሉ፣ ማንኪያችን አለ፣ ለእርሻ የምንጠቀምበት ወፍ የምናባረርበት። ቅል ደግሞ 47 አይነት ቅል ነበረ። በጣም የሚያሳዝነው አሁን ዘሩም የለም። በዘር ባንክ ደግሞ አልተቀመጠም። የመጀመሪያ ሰው ልጅ ይጠቀምባቸው የነበረ ብረት በብረት ብሮንዞች ነበሩ። ብሮንዝ ማለቢያችንም ማጠራቀሚያችንም ሁሉም ነበረ። ሸክላና እንጨት ነበረ። ይሄ ደግሞ የሚኒሊክ ዋንጫ የሚኒሊክ ብርሌ ምን ይላል? ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ 1887 ሐረርን ሲይዙ በሽልማት መልክ እንግሊዝ የሰራላቸው። ይሄ ደግሞ እንደዛው ነው። ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ ጣሊያን የሰራላቸው ዋንጫ። ልጅ ኢያሱ አሁን ቤታቸው ለኢንቨስተር ተሰጠ። ከዛ ሲቆፈር እነኚህ ብሮች ወጡ። ማን ነው ታማኝ ተባለ? እኔ ነኝ። ለምን መሰላችሁ? እኔ ከኪሴ አልሰርቅማ። እንግባባለን። ሌላው ሰራተኛ ስለሆነ ሊሰርቅ ይችላል። እና የክልሉ መንግስት በጣም እናመሰግነዋለን። እስካሁንም ድረስ የተሰረቀ የተያዘ ለዚህ ሙዚየም ነው የሚሰጠውና ክልሉ በጣም እናመሰግናለን። ከዛ ውስጥ 52% ወደ 7000 የሚያለውን ህብረተሰቡ ነው በነፃ ሰጠን። ሐረር ብቻ አይደለም፣ አማራም፣ ሶማሌም፣ ኦሮሞም ሁሉም ይሰጣል። ለምን? ለምሳሌ አንድ ጊዜ ፕሮፌሰር በፊቃዱ ካወቃቸው አላውቅም፣ የቋንቋ መምህር እኔ በጣም የገረመኝ አሉ፣ አንተ እስላም ነው እንኮ የክርስቲያን የሃይማኖት መጽሐፍ ልጆቼ 10 ብር ከሚሸጡት ብለው አምጥተው መስጠታቸው ከህብረተሰቡ ውስጥ ምን ያህል እንደጸረስክ ያሳያል አሉ። ስለዚህ ምንድነው የህዝብ አመኔታ ለማግኘት ግን መጀመሪያ መታሸት አለበት፣ መልፋት አለበት። ህዝብ ካወቀ ደግሞ ሃይማኖት ምን የኢትዮጵያ ህዝብ እኮ ገር ነው። የኢትዮጵያ ህዝብ እኮ ጨዋ ነው። ይሄ የመጀመሪያው የመጽሐፍ ቅዱስ የአማርኛ ግልባጭ ነው። የብሉይ ኪዳንና አዲስ ኪዳን ይላል። በ1960 ታተመናል። ግን የመጀመሪያ እትሙ ስንት ነው? 1886 የብሉይ ኪዳን መጽሐፍ ነው። በዕብራይስጥ የተተረጎመ ማለት ነው። ቀጥታ መጽሐፉ ከሌላ አይደለም፣ ምንም ይለያል። ቀደምት አባቶቻችን ለመስራት ያልደከሙትን እንዴት እኛ ለመጠበቅ ይደክመናል የሚል ፍልስፍናን የሚያራምዱት ሼክ አብዱላሂ በሙዚየማቸው ውስጥ ከ500 ዓመታት በፊት ግራኝ አህመድ ይጠቀምባቸው የነበሩ የጦር መሳሪያዎችና ከዛሬ 100 ዓመት በፊት አጼ ሚኒሊክ ይጠቀሙበት የነበረው የጦር መሳሪያ በዚህ ሙዚየም ውስጥ ይገኛል። በተጨማሪም ከብዙ ዓመታት በፊት አጼ ገላውዲዮስ ይጠቀሙበት የነበረ ማህተምና በተመሳሳይ መንገድ ዳግማዊ ሚኒሊክ ይጠቀሙበት የነበረው ማህተም የሸሪፍ ሙዚየም ሀብቶች ናቸው። በዚህ ሙዚየም ውስጥ ልዩ ልዩ ሜዳሊያዎችም ይገኛሉ። በሙዚየም ውስጥ በአይቲ ዘርፍና በመጽሐፍ የጥገና ዙሪያ ላይ ማለት ያው የስልጠና መስጠት፣ የመጽሐፎች ማዘጋጀት እና ደግሞ በዲጂታላይዝ በሙዚቃ ዘርፍ ላይ ማለት ነው የዲጂታላይዝ ሙሉ ስራውን በበላይነት እየመራው ያካሄድኩ ነው እና ደግሞ ያው በተለያዩ ዘርፎች በማስተዋወቅም በተለያዩ ዘርፎች አሁን
ያው አባቴን ያገዝኩ ነው ማለት እኔ የተመረኩት በአካውንቲንግም በአይቲም እና በማኔጅመንት የመጀመሪያ ዲግሪዎች አሉ እንደና አሁን ደግሞ በማስተርስ ደረጃ በህዝብ አስተዳደርና ያው በእንትን ደግሞ በማት አካውንቲንግ አሁን የሁለቱን ማስተርስ እያካሄድኩ ነው ያለሁት እሳቸውን ስተካ ነው እኮራባቸዋለሁ ብዬ ማነውና አሁን ግን የእሳቸውን ፈለግ እየተከተልኩ ነው ያለሁት ያው ትንሽ እሳቸውን ማለት የሚተካሰው እንኳን ትንሽ አፍርተው በአይናቸው እኔን አይተው ደስ እስኪላቸው ድረስ እኮራለሁ ብዬ አላምንም እየተጋው ነው ያለሁት የእሳቸውን ፈለግ እየተከተልኩ እነኚህ የሐረሪ ጥንታዊ የእጅ ጽሑፍ መጻሕፍት ናቸው እድሜያቸው የዛሬ 100 ዓመት ጀምሮ እስከ 1000 ዓመት ያላቸው ናቸው እነኚህ በአሲድ ፍሪ ወረቀት የተጻፉ ናቸው ጽሑፋቸው አብዛኛው አረብኛ ነው አብዛኛው ሃይማኖታዊ ነው ምክንያቱም በሃይማኖታዊ ካልሆነ አይጠብቅም ማንም ሰሜንን ብትሆን ሃይማኖታዊ ነው የምታገኘው እነኚህ ደግሞ ጠቅላላው የተጠገኑ መጽሐፎች ናቸው ጥገና እንሰራለን አሁን እዚህም ብታየው አሁን የተጠገነ ነው ይሄ ያልተጠገነ ነው ይሄ የተጠገነ ነው ቁርአኖች ናቸው መሰብሰብ ብቻ አይደለም እንጠግናለን እንግባባለን አሁን ስቶር አስቀመጥነው ከ115 እጁን ብቻ ነው ሌላውን እዚህ ውስጥ ነው አሉ ጠቅላላው እና ምንድነው ያው መሰብሰብ አያበቃም እንሰበስባለን ሁሉ ጊዜ መሰብሰብ ነው መጠገን ነው ያው ለትውልድ ማስተላለፍ ነው የሐረሪ ገንዘቦች ናቸው የተለያዩ እድሜ ያላቸው የመቼ ገልጾልኝ ነው አሁን ይሄ 400 ዓመቱ ነው ጽሑፍ አለው ይሄ የ1885 በፈረንጆች የውጭ ሀገር ሳንቲም ከፈለክማ የውጭ ሀገር ይሄ ሁሉ ለምሳሌ የአፍሪካ ትፈልጋለህ የአፍሪካ ሳንቲሞች ናቸው ተፈሪ መኮንን ወይም ኃይለ ሥላሴ የሐረርጌ ገዢ በነበሩበት እስከ ስልጣን እስከሄዱበት ድረስ ያለ ፎቶ ነው እዚህ ጋር የሚያሳየን በነገራችን ላይ ከሳቸው በፊት ባልቻ አባ ነፍሶም ሐረርን ያስተዳድር ነበር የአውራጃ ገዢ ነበር ባልቻ አባ ነፍሶ የኃይለ ሥላሴ ወንድም ደጃዝማች ይልማ መኮንን የሐረር ገዢ ነበር እዚህ ጋር ስመጣ የኃይለ ሥላሴ ልጅ ፕሪንስ መኮንን አለ እዚህ ጋር የሐረር ገዢ ነበር በኃይለ ሥላሴ ዘመን የልጅ ልጃቸው አሁን በህይወት ያለው ወሰን ሰገድ እዚህ ጋር የምናየው ዳግማዊ ምኒልክ አለ ዳግማዊ ምኒልክ እና የመጨረሻው አሚር የሐረር አሚር ማለት ነው የመጨረሻው አሚር አብዱላሂ ናቸው ሁለቱ ናቸው ጨለንቆ ላይ ጦርነት ያደረጉት ማለት ነው አድርገውም ምኒልክ አሸንፎ ሊገባ ይቻላል እዚህ ጋር ስንመጣ የምናያቸው እነዚህ ትላልቅ ሰዎች የሐረሪ ታሪክ ለትውልድ ያስተላለፉና ለነጻነት ይታገሉ የነበሩ አባቶች ናቸው የሐረሪ ትላልቅ አባቶች ናቸው አብደላን ከሌሎቹ ሰብሳቢዎች የሚለየው ይመዘግባል ያደራጃል ያክማል ለየታ ያቀርባል ይሄ በትልቅ ድርጅት የሚሰራውን ስራ በቤተሰቡ ብቻ ተወስኖ የሚሰራው ነው ህብረተሰቡም ፍቅሩን አይቶ ይረዳዋል አጠገቡ ቆሞ ያለውን ያካፍለዋል መሰብሰብ ሲጀምር በተወሰነ ዘርፎች ነበር በገንዘብ ላይ በመዛግብት ላይ ነበር የጀመረው በሂደት ግን የማቋረጥ ግፊት መጣ እሱን የሚተካ ኃይል አልነበረም ሁሉንም ነገር መሰብሰብ ፈለገ ቻለም ኢትዮጵያን የሚያካልል ቅርስ መሰብሰብ ቻለ አሁን በግለሰብ ደረጃ ያለው የቅርስ ክምችት ስናየው በድርጅትኛ ጋር ካለው ጋራ የሚመጣጠን የሚበልጥ ነው በአንዳንዱ ዘርፍ ይበልጣል አሁን በጽሁፍ ቅርስ ላይ ስናስበው ወደ 1000 ማኑስክሪፕት እጅ ጽሁፎች አሉት እኛ በድርጅት ተደራጅተን በመንግስት ድጋፍ እስካሁን ያለን ወደ 3000 ገደማ ነው እና በግለሰብ ደረጃ ያደረገውን ስናወዳደር ትልቅ ነገር ነው ኢትዮጵያ ውስጥ ጀግና የሚሸለም ቢሆን ኑሮ የሚሸለሙት ሼክ ሸሪፍ ነበሩ ችግሩኛ ሀገር ሰው ካልገደለ ጀግና ይሆናል እና ያዳነ ሳይሆን የገደለ ነው ጀግና የምንለው
አንበሳውን ካዳነው ይልቅ አንበሳውን የገደለውን ሰውዬ ስለሆነ ነው ጀግና የምንለው። ጀግና ማለት እንደነዚህ አይነት ሰዎች ናቸው። በራሳቸው ተነስተው በቃ አመለካከታቸውን ብቻ መሰረት አድርገው ማለት ነው እምነታቸውን ብቻ ዓላማቸውን ብቻ መሰረት አድርገው የሰሩ ሰው። ይሄ እኔ ከሙዚየሙ በላይ መጎብኘት ያለባቸው እሳቸው ናቸው፣ መታየት አለባቸው። ከዛ እሳቸው ሲኖሩ ነው ይሄን ኤግዚቢሽን የምታየው። አንድ ሰው እኔ ሶስት ነገሮች ታያለ እዚህ ውስጥ። አሁን አንደኛ የህዝብ ተአማኒነት፣ ህዝብ አምኖ አይ ይጠፋል ለእሳቸው ብንሰጥ ግን ይኖራል ብሎ ይሄን ተአማኒነት ማግኘት በምንም ስልጣን የምታገኘው በገንዘብ አታገኘውም፣ በምንም አታገኘውም። ምናልባት እንደው የፈጣሪ ስጦታ ሲጨመርበት የምታገኘው ሁሉ ታሪክ አንድ ሰው መስራት ከቻለ ሌሎቻችን ምን ስንሰራ ነው ይዋልን ያለነው ምንድነው እያደረግን ያለው ሚለውን መታው ከጥንት ጀምሮ የነበረ ታሪክ አንድ ሰው ሌሎችን እገዛ አግኝቶ ይሄን ያህል በቃ ሐረርን እኮ ከነሙሉ ግርማና ሞገሷ የምታገኘው እዚህ ቦታ ሌላ ቦታ ላይ በየተናጥሯ ነው የምታገኘው። ግርማና ሞገሷ ነው የምታገኘው እንዲህ አይነት ቦታ ላይ እና ምን ያደረጉት ሰው የተደረገው ድርጊት የተደረገበትን ዓላማ ሙሉውን የምታገኘው ማለት እና እኔ በቃ ስጎበኘው የሚሰማኝ ከያየሁት ነገር ይልቅ ያሳዩን ሰው ታላቅነት ነው የሚታየው። 12000 ቅርጾችን ሰበሰብኩ። ደስ የሚል ነገር ምንድነው? በኢትዮጵያ በሐረር ከተማ አማራውም የሃይማኖት መጽሐፍ እስላም ለሆንኩት ይሰጣኛል። መሰብሰብ ብቻ አይደለም፣ እንጠግናለን፣ እንንከባከባለን፣ በኤግዚቢሽን እናሳያለን። ውጭ ሀገርም 2 ኢንተርናሽናል ኤግዚቢሽኖች በኢራን የተካሄደና በዱባይ የተካሄዱት ላይ ተሳትፌያለሁ። በኢትዮጵያ ውስጥ ስልጤ፣ አዋሳ፣ ባህር ዳር፣ ናዝሬት፣ አዲስ አበባ ወደ 20 ጊዜ፣ መቀሌ፣ ድሬዳዋ እዚህም ወደ 60 ጊዜ ኤግዚቢሽኖች አሳይቻለሁ። ዋናው ምንድነው? የክልሉ መንግስት ደግሞ ይሄን ቤት በነፃ ሰጥቶኛል። በአሁኑ ጊዜ ደሞዜን በነፃ ይከፍላል እስከ ዛሬ ድረስ እዚህ እየሰራሁ። ህዝቡ እውቀቱን ይሰጣል፣ ልምዱን ይሰጠኛል። እቃውን መሸጥ እየቻለ ተሸክሞ እስከዚህ ይመጣል። ከዚህ በላይ እኛ ፋይዳ የለውም፣ ትርፍ የለውም፣ ገንዘብ የለውም። ግን የህዝብ ደስታ የህዝብ ሞራል ግን ለኛ ምግባችን ነው። ይሄ ሁሉ ህዝብ እየረዳ አልሰላም ትላለህ ወይ ነው። ብንሸጠው ቢሊየን ያወጣል፣ ግን ባዶ ኪስ ነው። 3 አይነት ቫይረስ ይዞናል። ሰብስብ የሚል ቫይረስ ይዞናል። ሰብስብ የሚል ቫይረስ፣ ጠግንና ጠብቅ የሚል ቫይረስ፣ ለትውልድ አስተላልፍ የሚል ቫይረስ እንጂ 1028 ዓመት ያለውን ቁርአን በ2 ሚሊዮን ዶላር መሸጥም ብለናል። ቪላ የለኝም፣ መኪናም የለኝም፣ ሳይክል እንኳን የለኝም። ግን መኪና ከፈለክ ዛሬ 10 መኪና ማምጣት እችላለሁ ብሸጥ። ግን ማንም መስረቅ ነው። አንተን አይደለም እንዴ? ነገ ልጆቻችንን ምን ማድረግ ነው? አባት አልባ ታሪክ አልባ እኔ የሆንኩት አይበቃም። እኔ ወደ 27 ዓመት ቀውጥ ውስጥ ነበርኩኝ። ልጆችም እንደዚህ ሆኑ ወይ ነው። ስለዚህ ምንድነው ይሁን ሁሉ እኛን የሚያሰራን የህዝቡ ፍቅር ነው። 3 ልጆቼ፣ ባለቤቴ፣ እኔ ያስበሽተኛ ነን። እንዲሁ በስፋት ላይ አይደለም የሄድነው። ብዙ ችግሮችን ግን አሳልፈናል። ችግሮችን ግን በትዕግስት ነው። ተግባባን። ያው ችግር ሲያልፍ እኮ ታሪክ ሆናል አይደለም እንዴ? ደግሞ በአንድ ቀን የምታገኘው ነገር የለም። ብዙ ዘመን ይወስድብሃል ይሄን ለመሰብሰብ። ዛሬ በፋብሪካ የሚፈበረከ ነገር የለም እኮ። ተግባባን። አሁን ባለቤቴም ሁሉም ልጆችም ይሰራሉ። ግን የመንግስት እርዳታ ካልታከለበት እንደኔ ግን መስዋዕትነት ይከፍላሉ ብዬ አላምንም። የማረሰው ገጠመኝ ያለ ትልቅ ገጠመኝ ነው የምለው ኢራን ሲሄድ ኢራን ውስጥ ለነዚህ መጽሐፎች ያላቸው ክብርን ሳይ በጣም ገርሞኝ ሐረር የማልመለስ መስሎኝ ወዲያውኑ ደውዬ ለባለቤቴ እስኪመጣ ድረስ ብቻ ጠብቅልን አልኳት። ትልቅ ዕቃ ነውና
ለቅርጽ ምን ያህል እንክብካቤ እንደሚያደርጉ አይቼ ስመጣ ያው ነው። አንድ ይሄ ነው። ሁለተኛ ደግሞ መጀመሪያ ጊዜ የሀረሪ ገንዘብ ያገኘሁበት ቀን በጣም ደስ አለኝ። መጀመሪያ ቀን አሁን 3700 ፍሬ አለኝ። መጀመሪያ የዚህ ሙዚየም ስንገባ እና ሾኬዞች አልነበሩ ቁምሳጥኖች እና ባዶ ጠረጴዛ ላይ ነበር እንደርድራቸው የነበሩ መጽሐፎችን በሙሉ እና በግሩፕ ቱሪስቶች መጡ እና የጎበኛ ተከታታይ ነው ያየናቸው የምንቆጣጠረው እና ሴትዮዋ መጽሐፉን አውጥታ ገነጠለችው ፈረንጇ እና ምንድነው የምትሰሪው አልኳት። ምን ማለት ነው እና ቦርሳ ውስጥ ነው የከተተችው የገነጠለችው ወረቀት እና በጥፊ ያልኳትና አወጣሁት ከቦርሳ ውስጥ እና ወጣ ሴትዮዋ እና ጋይዱን እንዲያረጋለች እና እንዴት ነው ስለው በጣም ደነገጠ ሰውዬው በጣም እና ሰው ብትከሻት ኖሮ ይሄንን ታስከፊያት ከዛ ይበልጥ ታስከፊያት ነበር። አይ እኔማ በእጇ እስካወጣሁ ድረስ ምንም ችግር የለም በሚል ነበር። እና እዚህ ችግር ለመጀመሪያ ጊዜ ይሄ ነው እንጂ ሌላ ምንም ነገር የጠፋብን ነገር የለም። የእጅ ጽሁፍ መጽሐፍትን ወደ ዲጂታል የምንቀይርበት ነው። ዲጂታላይዜሽን ማለት ነው መጽሐፎቹን በፎቶ ተነስቶ እያንዳንዱ ገጽ በኮምፒውተር ውስጥ ገብቶ በሃርድ ዲስክ ይቀመጣል። ይህንንም የአሜሪካ መንግስት $35,000 እቃዎች አምጥቶልናል። አንድ ብቻ ነው ይሄ 3 ሃርድ ስታንድ 3 ኮምፒውተር አለን 3 ሃርድ ዲስክ አለን 3 መብራቶች አለን። ለጊዜው ግን ባንዱ ነው የምንጠቀመው። በፈረቃ ነው የምንሰራው። አሁን ሰዓት በኋላ እንሰራለን። አሁን በኋላ ከ10 ሰዓት የሚመጡ አሉ። ማታ ደግሞ የሌተራ ነው። እስካሁን ከ1200 መጽሐፍ 900ውን ዲጂታል አድርገናል። ፕሮፌሰር አየለ ታውቀዋለህ? መጥተው መጀመሪያ ትስራልናለህ ብለው ነበር ለትግራይ። እኔ ፕሮፌሰር ለማስተማር እንዴት ይችላለሁ አልኳቸው። ልምድ ነው ስራ ልምድ ነው አሉ። መጡ። አንድ ቀን አስተማርኳቸው። 3 ቀን ሰሩ። በአራተኛው ቀን የክርስቲያን መጽሐፎቹን ራሳቸው በእጃቸው 4 መጽሐፍ አድርገው ሄዱ። ሚኒስትሩ ጋር ገቡለት። ቀጥታ ለምን በውጭ ሀገር ኮድ እንሰራለን? ባባል ነገር ኮድ ለመስራት አንችልም አሉ። ኮዱ የነሱ ነው። ምክንያቱም ሶፍትዌሩን የሰሩት የአሜሪካን ኮድ ነው እኛ የምንጠቀመው እና ኢናራቃው እሱ ነው። አሁን የኢትዮጵያ ኮድ እየሰሩ ናቸው። ምሁራናችን ያውቃሉ አይደለም? ይሄን እዚህ ከመጡ በኋላ ነው ፈረንጆች ቤተክርስቲያን ገዳማት እየገቡ ይወስዱና ለራሳቸው አስቀራሉ። ጥሩ ኢትዮጵያዊ አንድ ልጅ ብቻ ነው አለኝ አሉ። አስተማሪዬ ነው ልጄም ነው ሸሪፍን ብቻ ይወት እኔ ካልተማርኩ ፈረንጅ ስራልኝ አልለውም። ለምን 20% ሰጥተው ለዩኔስኮ ይመጣሉ። አንተ ብትሻለባቸው ንግባባለን። አሁን ኢትዮጵያዊ ምሁር ሳይታጣ በዩኔስኮ አየዋቸው 30,000 ብር ሰጥተውን 15,000 ብር ራሳቸው ቆሉ። አንዳንዶቹ ዘመን ተወዳለ ይሉኛል። ይሄ ዘመን አወዳለሁ ባህላዊ ተግባባን አዳምጣለሁ። አንዳንድ ጊዜ ግን ብዙ ጊዜ የለኝም። ድሮ ኢትዮጵያዊ የሚያዳምጠው ሱዳን ዘፈኖች ንግባባለና ጂምስ ሪቭስ ኤልቪስ ፕሪስሊ የነ ሜሪ አርሚዴ ብዙ የድሮ የአማርኛ ዘፈኖች እሱ ሁሉ ብዙ ነገር አለ። የሬዲዮ ቅጂ አለ። አሁን ኢንዲስክሪሚኔትሊ ነው የነና ሪል ቴፑን እየቀዳ ነው። ግን ዋና ያደረግነው ምንድነው? ይሄ ግን ካሴቱ ሆን ብሎ ሀረርን ለመሰብሰብ የሀረሪ ብቻ ለመሰብሰብ ስለሆነ እጅ ይመጣላ የሀረሪ ብቻ ነው ያደረግነው። ግን በዚህ ያንን አሁን እንዳለ ነው የምንቀዳው። የሀረሪ ከፈለክ ከገዛ ውስጥ ተወስደህ እንጂ መደምሰስ የለም። እንዳለ ካሴታው በትክክል ቁጥሩ ሰጥተዋል። አማርኛ ዘፈኑን ካወቀው ዘፈኑን ስሙን ዘፋኙን ስንት ደቂቃ እንደሚይዝ አለ።
ያስተሳሰብ ለውጥ ከትላንትናው ግንዛቤ ጋር የተያያዘ ነው። የትላንትና ግንዛቤ የተዛባ ከሆነ የዛሬም ህይወት የተዛባ ይሆናል። ነገውንም በደንብ ማቀድ አንችልም። ስለዚህ የማንነት ጥያቄ በስርዓቱ የማቅረብ የመተንተን የማወቅ ጥያቄ ይጠይቃል። እነዚህን ካወቅናቸው የተሻለ ግንዛቤ ከፈጠርን በትላንት አንኖርም፣ በትላንት እንማራለን እና ስርዓታዊ የሆነ ትምህርት ምንቀስምበት ከሆነ የማንነት ጥያቄያችን የተስተካከለ ከሆነ ለልማት የምናደርገው እንቅስቃሴ ከፍተኛ ይሆናል ማለት ነው። አሁን በየሀገሩ ሽማግሌ ይባላል። በየሀገሩ ብዙ የታሪክ ወደዚህ ካልቀየር ነው ግን ታሪክ ተረት ይሆናል ከተወሰነ ጊዜ በኋላ። አሁን ግን የሀረር ታሪክ ተረት አይሆንም። እድሜ ለሳቸው ቁጭ አድርገውታል። ከዚህ በኋላ ያለው ትውልድ ራሱ ነው መጠየቅ ያለበት። እሳቸው የሚችሉን ሰርተዋል። በሰማይም በምድርም የማይወቀሱበት እንደው የሚከበሩበትን ስራ ሰርተዋልና እኔ ትልቁ ሙዚየም ቤቱ አይደለም፣ ትልቁ ሙዚየም እሳቸው ናቸው። በቃ እኒህ ሰው ናቸው ሙዚየሙ መታየት ያለባቸው መጎብኘት ያለባቸው። መቼስ እስካሁን የካሴት ማባዣ የወረቀት ማባዣ ተሰርቷል፣ የሰው ማባዣ አልተሰራም እንጂ ሸሪፍን ነበር እኮ አባስተን በየክልሉ መበተን የነበረው። አሁን እያለፈን የሚሄድ ስንት ነገር አለ፣ ስንት ሳንዘግበው ነገና ቁፋሮ የምንፈልግበት ማለት ነው። ይሄን ጭምር እኮ ነው ያሳዩ። ችግር ፈጥሮብን የምንላቸውን ሰዎች ከታሪክ ውጭ እናደርጋቸዋለን። ሀረር ላይ ከታሪክ ውጭ ሆነው አታይ ይሄው ይሄኔ ገሌ ናቸው ግን እንዴ ሰርተዋል፣ እንዴ ደግሞ ገሌ ናቸው ግን እንዴ ሰርተዋል፣ ደግሞ ይሄም ጥሩ ነገር ሰርተዋል ነው እኮ የሚሉ። ይሄ ነው በቃ ታሪክ። እኔ ከሳቸው የምንማረው ትልቁ ነገር ይሄ ነው። አንድ ነገር ከነ ሙሉ ነገሩ ማስቀመጥ፣ ከዛ ፍርዱን ለተመልካቹ ትተዋል። እነዚህ ሰውዬ ቤት ሰርተዋል፣ ቤታቸው ውስጥ ደግሞ እንዲህ አይነት ጥፋት አጥፍተዋል። በቃ ሁለቱንም መንገር አለበት። ለቤት ውስጥ ጥፋታቸውን ለጥፋታቸው ውስጥ ቤቱን ለምን ትሸፍንባቸዋል? ከዛ ተመልካቹ ፍርድ ይሰጣል። አንተ ግን እንደ ታሪክ ሰው ቁጭ ነው ማድረግ ያለበት እና እንደው ባካችሁ በተለያየ ከተሞች ያላችሁ ሰዎች ከዚህ ሰው እንማር እና የየአካባቢያችንን ሳይጠፋ ሰብስበን ፎቶግራፎቹን፣ ዶክመንቶቹን፣ የወግ ዕቃዎቹን፣ ሌሎቹን ሰብስበን እንስራ፣ እንማር። እኔ ሌላ ነገር ከምናደርግ ለምንድን ነው ይዘናቸው ማንዞረውና በየክልሉ ስልጠና የማይሰጡት? ሰው እኮ የግድ የሆነ ዶክተሬት የሆነ ውጭ ሀገር ሄዶ መምጣት አለበት እንዴ? አንድ ሰው በቃ ምን ያደርግልናል? እኛ ለምን ፈረንሳይ እንሄዳለን? ለምን ለንደን እንጓዛለን? ለምንድን ነው ሌላ ሀገር ምን ሄደው እዚህ ለምን አንመጣና እናይም? በቃ የሚያስተምሩም ሰው አሉ፣ የምንማርበትም ቦታ እኮ አለ። በቃ ከዚህ በላይ ምን ትምህርት ቤት ለንደን ብትሄድ ከዚህ በላይ ምን ታገኛለህ? ፈረንሳይ ፓሪስ ከዚህ በላይ ምን አለ? እንዲህ እኮ ነው የሰሩት እነዚህ ሰዎች። ብዙ ታሪክ ያላቸው ከተሞች አሉና እባካችሁ ይሄንን ነገር እንውሰደው፣ እንግዛቸው፣ ኮፒ እናድርጋቸው። ሁል ጊዜ እንደው የማይሆን ነገር ኮፒ ስናደርግ እንኖራለን። ይሄን ኮፒ እናድርግና በዚህ ንዴት ተነስተን እንስራ። ይሄን የሚያዩ የሀገር ሽማግሌዎች አሁን ይኖራሉ። እባካችሁ እናንተ የሀገር ሽማግሌዎች እናንተ ጋር ብዙ ሀብት አለና ኑ ተሰብሰቡና እንዲህ ስሩ። ልክ እንደዚህ አንድ ሰው በግሉ እንዲከሰራ 5-6 ብንሆን ደግሞ የት ይሰራል? እና ደግሞ ሌሎችም እንደግፋቸው። በሸኩ ዘንድ ኮተት፣ ቅራቅንቦ፣ ኮልኮሌ ተብሎ የሚጣል ዕቃ የለም። ሁሉም ቅርስ ነው። በመሆኑም በዚህ ሙዚየም ውስጥ በአጠቃላይ ከ12000 በላይ ቅርሶች ይገኛሉ። ሀገራችን ኢትዮጵያ የእልፍ ዓመታት ዕድሜ ባለጸጋ ናት። ነገር ግን የምዕራቡን ዓለም የሙዚየም ማዕከል ያስጌጡትን ቅርሶቻችንን ማስመለስና በአገሪቱ ውስጥ ተበታትነው የሚገኙ የኛነታችን መገለጫዎችን ልክ እንደ ሸኩ ሁሉ መሰብሰብ የዚህ ትውልድ የዛሬ ሥራ ነው።